ሃይ ጋይስ እንዴት ናችሁ? እንግዲህ ዛሬ በአዲስ ኮንቴንት ተመልሰናል። ያው ፖድካስት ቢጤ ነገር አይዲያውን እሱ ይልጋችሁ አዲስ ቪዲዮ ተመልሰን መጥተናል። ይሄ የመጀመሪያ ቪዲዮአችን ነው። ፖድካስት ይዘን መጥተናል ማለት ነው። እና የምናወራው ዛሬ ስለምንድን ነው የምንወያየው? እንደዚህ ቁጭ ብለን በጠረጴዛ እንግዲህ ቫላንታይንስ ዴይ እየደረሰ እንደሆነ ይታወቃል። ስለዚህ በቫላንታይንስ ዴይ ዙሪያ ሀሳብ እንለዋወጣለን፣ ሼር እናደርጋለን እና አሪፍ ጊዜ እናሳልፋለን እናስባለን። አብራችሁን ቆዩ። ቪዲዮ ላይክ ያድርጉታል። ንገራችሁ አንቺ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያድርጉ ቪዲዮአችንን። ከዚህ በኋላ በደንብ እንመጣለን ብለን እናስባለን። ተመልሰናል። በቃ ግን ማለት ነው ምን አውቀው ነው እዚህ ጋር መሰለኝ ቫላንታይን ዴይ ክብር ታውቃለህ? አላውቅም። አንተስ ታውቃለህ? ማቶራ ያስታውቃል። ዛሬ ለብሷል። ዛሬ ለበስኩትም ለዛ እሱን አስቤ ወይኔ ኦኬ። አንተስ ምንም አናውቅም። ሀሳብ እንድስጠውላቸው በማታውቁት ነገር ላይ አይ ሳይሆን አይ አሁን እኛ ሁላችንም ዩኒቨርሲቲ ተማሪዎች ነን አይደል? እዚህ ውስጥ ያለን እና ሲጀመር አንደኛ ኢዚት ነሰሰሪ የሚለው ነው። አሁን ባለንበት ማለት ነው ግቢ ላይፍ እናውቀዋለን አይደል? አሁን ያለንበት የምናልፍበት ላይፍ እና ያለፍንበት ላይፍ አለ። ኢዚት ነሰሰሪ ያስፈልጋል የሚለው ነው ያው እንደ አይዲያ ማለት ነው። ባንኖረው ከሰዎች ተሞክረው ባንኖረው ከተላለቃችን ካየነው ከምናየው ምናምን ከቲክቶክ ዩቲዩብ ላይ ምናምን የምናያቸው ነገሮች አሉ። ከጓደኞቻችን ያስፈልጋሉ ከጓደኞች ብቻ ያስፈልጋሉ እንትላላችሁ ያስፈልጋልም አያስፈልጋል። እንዴት ሰጠበና ቤቱ ጋር ነው የሚያስፈልግ። ያው በህይወት ላይ ስፓይስ ነገር ይጨምራል። ስፓይሱ ማለት እስቲ በደንብ አብራራው። እሱን ቀጥል። ቪዲዮ ረጅም እሺ ያው አለ አሁን ብቸኝነትን ያን ነገር ያን ቀን ማስታወስ ነገር አለ። ቢያንስ 365 ቀን ተመሳሳይ ነገር እያደረክ ግን ያቺን ቀን ማስታወሻ ቀን ብለህ ማሰብ ትችላለህ። ግን ቫላንታይንስ ዴይ ግዴታ ነው ወይ ነው አይደለም? አይሰለ በሌላ ነገር ታስወሻለህ። አሁን ከጓደኞች ጋር ወጥተህ ትዝናና ትችላለህ። አሁን ቅድም እንዳደርጋችሁ ስኬት ምናምን ታደርግ ትችላለህ። ብዙ ነገር እያልኩ ያለሁት መጀመሪያ ካለው ሰው ያለው ሰው ነው። መጀመሪያ አለ ብለህ ትነሳና ቫላንታይን ሲያከብሩ 365 ቀኑ አንድ ላይ ይሆናሉ፣ ችግር የለውም። ግን ያቺን ቀን ሁሉም ሰው በሚያከብርበት ሰዓት አንድ አብሮ ሲያከብሩ የተለያየ ነገር ውስጣቸው ይፈጥራል። በዛ በሚለው ግን አሁን ተማሪ ነው። አይ እሱማ የአንተን ፖይንት ኦፍ ቪው ነው የምትወረው እንጂ እኮ የኖርከውን ነገር ሰው የጠየቀን ያለ ጀስት ያለውን አይደለ? ግን አሁን የግቢ ተማሪ ናለ ፋይናንሻሊ ያለህበትን ቦታ ቃል ወደ እሱ ለመጣ እኮ ነው። ከዛ በኋላ ጥሩ ነገር አለው መጥፎ ነገር ያለው ያልኩት ጥሩ ነገሩ እሱ ሲሆን ከዛ መጥፎ ነገሩ ፋይናንሻሊ እንደዛ ኪስ ጠቦ አውጣ ስትለው ማውጣት ይገብዳል። ጀመናት ሆናለ ከባድ ነገር። ግን አሁን የምትወጣው ነገር ሳይሆን የትኛው ያመዝናል ነው ሜቢ እኮ ለክ እንደ ሜሞሪ ምናምን አሪፍ ነው ልትል ትችላለህ። ግን አሁን የትኛው ያመዝናል ችግሩ ነው። እንደ አሁን አስቡን ካፌ 3000 ብር ይቆረጥልሃል። ቢያንስ ከቤት 3000 ብር ቢቆረጥልህ ከዛ በኋላ አንድ ቀን ስፔንድ አድርግ ምናምን ከዛ ስመጣ ወሩ መበለው የለም ማለት በበሱ ልትሰነብት ነው ማለት ነው። አሁን ችግሩ ቀኑ ነው ምንድነው? ቀኑ ሲጀመር ኤግዚስት ማድረግ የለበትም ነው እኔ የምለው። ለግቢ ተማሪ አይደለም ቀኑን ሊያሳልፍ ጭራሽ ማሰብ የለበትም ነው። አይሆንም ላይክ እንደ ግቢ ተማሪ የሚሰራ ሰው ምናምን ያው ያለውን ኢትስ ኦኬ። ግን እንደ ማጆሪቲ ግቢ ተማሪ እኔ ይጠበቅበታል ብዬ አያስፈልገውም ባይ ነኝ ማለት ነው። ምክንያቱም ከረንት ላይ አንተ አለክ ወይስ የለም? ምን በሂደት ላይ ነው አይደለም እኔ ፐርሰናል ላይፍ ውስጥ መግባት አያስፈልግም እኮ እዚህ ጋር እየወራ ያለ ከዚህ ጋር ከተነገርከው እኮ ለእነሱም አሪፍ ነው። በዓለም በህዝብ ፊት አወጅክላቸው አንድ ላይ መሆናቸውን ሰለብሬት እያደረጉ ለምሳሌ አኒቨርሰሪ ነው እንደሚባለው ሰለብሬት የሚያደርጉት። አሁን እስቲ አስብ አንተ እንዴት ነበር ሰለብሬት ያደርጉት? አይ መጀመሪያ ማለት ነው። አሁን መጀመሪያ ስትነሳ ራሱ መጀመሪያ አይደለም። አይ እዚህ ጋር ዋናው አይዲያ ወደሱ ከመሄዳችን በፊት ማለት
ገርል ፍሬንድ መያዝ ያስፈልጋል? ናይስ ጥያቄ ያስፈልጋል። ኦልሬዲ እዛ ድረስ ከመድረሳችን በፊት ገርል ፍሬንድ ያስፈልጋል? እሱ ስቴፕ ካለ በቫለንታይን ውስጡ አለ። ለምን ያስፈልጉ ማለት ያስፈልጋል ወይ ነው። ከዛ ይቀጥላል። ለምን እሱን ያስፈልጋል ወይ ያስፈልጋል ማለት አንደኛ ማለት ነው። እስቲ አስቡት ከግቢ ከወጣችሁ በኋላ አንደኛ ፎር ኤክስፔሪንስ አሪፍ ነው። ምክንያቱም እንዴት ሃው ማይ ጎን አፕሮች አንድ ሴት እንዴት ነው አፕሮች ማለት ወደፊት ራሱ ብትፈልግ ማለት ማግባታችን አይቀርም አይደለ? እንግዲህ ከግቢ ከወጣ በኋላ ላይፍ ይጀመራል ምናምን ቢዚ ትሆናለህ። ያው ቢልድ ማድረግ ያለብን ነገር አለ ምናምን ነገር ወደፊት ፋሚሊ ለመስረት የሚያስፈልግ ነገር ይኖራል ምናምን። እሱን ቢልድ ማድረግ ስትሞክር ራስን ትረሳለህ ማለት ከዛ የሆነ ሳለ ራስን አስበህ የሆነ አጋርን ለመፈለግ ስትነሳ ኤክስፔሪንስ ያስፈልገናል አይደል? ስለዚህ ኤክስፔሪንሱን ደግሞ ልናገኝ የምንችለው አሁን ፍሪ ታይም ያለን ከወደፊቱ አንጻር ፍሪ ታይም ያለን አሁን። ስለዚህ አሁን ኤክስፔሪንሱ ስለሚያስፈልገን ኤክስፔሪንሱን ብቻ ሳይሆን ደግሞ ግቢ ውስጥ ሲሆን ብዙ ቻንስ ይኖራል ለማለት። ከአሁን ስራ ቦታ ከሆነ የሆነ አንድ የምትሰራበት ቦታ ነው። እዚህ ግን ብዙ እንትን አለ። አሁን ለምሳሌ በእኛ ግቢ ብቻ እንኳን ብትየው 7,000 ምናምን ተማሪ አለ። ከ7,000 ውስጥ ኦልሞስት 50% ወይም 40% ሴት ወንድ እኮ ጭራሽ እንትን ኦፖርቹኒቲ ሰፊ ነው። ወደ እድሜ በገፋ ቁጥር የምታገኛቸው እንትኖች እየጠበበ ይመጣል ኦፖርቹኒቲዎቹ። ከዚሁ ቢውልድ አድርገህ ከሄድክ ግን ሞር እንትን ይኖራል። እሱ ብቻ ግን አሁን ደግሞ እንትን ኢሞሽናል ማቹሪቲ ደግሞ ያስፈልጋል። ስለዚህ አሁን ልክ እንዴት ነው አንድ ለማድረግ አሁን ላቭ የሚባለውን ነገር ኢሞሽን አለ እኛ ላይ ኢፌክት አለ ሰው ላይ ኢፌክት አለ አይደለ? እንዴት ነው አንድ ለማድረገው ወደፊት ገብቶሃል? አሁን ስራህን ትምህርትን ምናምን አፌክት እንዳያደርገው እንዴት ነው እንትን የምትለው የሚለውን ራሱ ኢሞሽናል ማቹሪቲን ያሳድግላል። ሞር ኤክስፔሪንስ ቁጥር ማለት ነው ሜንታሊ ኤክስፔሪንስ ትሆናለህ ማለት ነው። መያዝ ጥሩ ነው፣ ግን በተጻራሪ ደግሞ የግቢው ሁኔታ ግቢ ውስጥ ያለንበት ሁኔታ ገርል ፍሬንድ የሚባል ነገር እንድንይዝ ወይም ቦይ ፍሬንድ እንድንይዝ ያው ለሴቶቹ አለ በሌላ እንድንይዝ ይጋብዛል። አሁን ፋይናንሻሊ ስታስቡ ትምህርቱ ሁኔታ አሁን ግቢው ሁኔታ አሁን ግቢው ገና ስንገባ ያዙ ብሎ ነው የሚያክሩ፣ ግን ውስጥ ስትሆን ቦታም አይሰጣቸውም እንዲሆኑ አብረው እንዲታዩም አይፈለግም። ግን ያለበት ሲቹዌሽንስ ምንድነው እኮ እሱ ነው። አሁን እንደምትይዛት ፋይናንሻሊ ካልከኝ ፋይናንሻሊ እንደምትይዛት ሴት ወይም ደግሞ እንደወደድካት ሴት ወይም ደግሞ አብራ እንደምትሆን ሴት ሴቶቹ በዚህ ሁኔታ ምን ይሰማቸዋል? የሴቶችን ፒኦቪ እናስበው። እኔ ፍቅር ካለ ማለት ነው ፋይናንስ እንትን አለው ብዬ ፍቅርና ገንዘብ ልትይ ነው እዚህ ነው። ስለ ግቢ ውስጥ ሆነ ማለት ነው አክቹሊ እውነት ይሄ ጀስት ዋክ ልታደርግ ትችላለህ ማታ ወይም ቁጭ ብለህ እንኳን ሻይ ቡና ልትል ትችላለህ ማለት ያን ያህል የተጋነነ ነገር እስካላደረክ ድረስ ፋይናንሻሊ አንተ ላይ ጉዳት አለው ብዬ አላስብም። ግን አሁን ወጥቼ እንትን ካላደረኩ የሆነ ከግቢ ውጭ የሆነ ሌላ ነገር ካላደረኩ ካላልክ ጀስት ለመገናኛ ሰዓት ጀስት ወክ ማድረግ ራሱ ወክ መብላት ራሱ ስለዚህ አንተ ገርልፍሬንድ መያዝ ትችላለህ፣ ግን ቫለንታይንስ ዴይ አትወጪም። ያ ቫለንታይንስ ዴይ ኢትስ ዋን ኦፍ ገንዘብ ፋይናንሻሊ የምትጎዳ አነሰሰሪ የሆነ ነገር አነሰሰሪ ውጭ ያስወጣል ነው ቫለንታይንስ ዴይ ማለት። ሁልሽም ቀንተሽ ነው አይደለም ካለህና ገርልፍሬንድ ካለህና የለኝም ከፍተኛ ስልኬን ከስር ገርልፍሬንድ ቢኖርህና አንድ ቀን እኮ ናት በአመት አንድ ቀን ብታከብሩት ምን ችግር አለ? ምን ትልቅ ነገር እኮ ምን ቸኮሌት ትገዛለህ ከዛ የሆነ ዴት ትወጣለህ። በአመት አንድ ቀን ብለህ ወሩን ሙሉ አበላም እኮ ስራ አባቴ እሱ ካልኩ ስራ ያለው ሰው ገንዘብ ማድረግ የሚችል ሰው ያድርግ። ግን ለማጆሪቲ የግቢ ተማሪ ግን ሰው እኔ ማጆሪቲ ሞር አሁን ትምህርት የሚማር ሰው ማለት ነው የሚሰራ ሰው ሳይሆን እያልኩ ያሉት የሚማር ሰው በቃ በቤተሰብ ወጪ ነው የምንኖረው አይደል? አብዛኞቻችን ሌሎች ካላችሁ ኳንታውን ሀሳብን እየወሰደ ያለው ኤግዛጀሬት አድርገው የሚያከብሩትን ነው። ሁሉም ሰው እንደዛ አይደለም። እንዴት ታከብራለህ? ሁሉም ሰው እንደዛ አይደለም። እንዴት ነው ያከብራችሁ አንተ?
አንተ ለማክበር እኮ ግዴታ ምንድነው የምታደርገው? ቸኮሌትም እኮ ሳይዛ ቀደም እንዳልኩ እንዳለሽ በቃ የአምስት ብር ቸኮሌት የምትገዛ ከሆነ አሁን 20 ብር ታደርጓለህ እንደሱ ማለት ቫላንታይን ሲሆን ያን ያህል እንትን ማለት አይጠበቅብም። በእንደዚህ አይነት ሲጀምር አመቱ ሙሉ ከእሷ ጋር የምትወጣው አይበልጥም። ብሩ ሲጀምር እንትን አይደለም። አሁን እኮ እዚህ ጋር እኮ ያሰባችኋላችሁ በእናንተ እንትን ነው በእናንተ ኤክስፔክቴሽን አሁን እሷ ምንድን ኤክስፔክት የምታደርጉ ፎር ቫላንታይንስ ዴይ ብለህ ያንን ነገር እስካቀረብኩ ድረስ ሶሻል ሚዲያ ላይ የምታየው ይኖራል፣ ጓደኞቿ የሚደረግላቸው ነገር ይኖራል። እሱ ነው ከአንተ ኤክስፔክት ልታደርገው አንተ በ5 ብር ቸኮሌት ልጅቷን ቫላንታይንስ ዴይ አክብራ ያላት ልጅቷ ሄዳ አይደለም ከእሷ እንደሞ አስቡ ላይከበርም ይችላል። የምታከብረው ከሆነ ዩጋርዱት ላይ ፕሮፐርሊ ነው ማድረግ አለ። ፕሮፐርሊ የሚባለው ደግሞ ኦልሬዲ ቫላንታይንስ ዴይ የተሰጠው ምን አለ ስታተስ አለ አይደል? ከዛ ስታተስ ወርደ የሆነ ኑሮ በዘዴ የሚባል ነገር የለም ነው። ቫላንታይንስ ዴይ ላይ ካከበርከው በዛ ስታተስ ከዚህ ደግሞ ገና ሁሉም ቤት እኩል ነው። የገናን ስታተስ ንገረኝ እስኪ። ገና ሀብታሞቹ ቤት አባሳንጋ ይታረዳል አይደል እኮ። እስቲ አሁን ቲክቶክ ላይ ገና ብለህ ግባ። ቲክቶክ ላይ ገና ብለህ ግባ አይደለም። ስታተሱማ ይለያያሉ ሁሉም ቤታ። በቃ እንደቻልከው ታከብራለህ እንዴ። እና ገርል ፍሬንድ አትያዝ ነው እኮ ይመስለው አይደለም እንዴ? አሁን ቫላንታይንስ ዴይ ማክበርና ገርል ፍሬንድ አትያዝ እኮ ገና ይቀርማ። ገርል ፍሬንድ ከስ ደግሞ ቫላንታይንስ ማን ካከበርከው አክብረው። ግን የምታከብረው ማለት ነው በዛ ልክ ነው የተሰጠ ስታንዳርድ ልክ ነው የምታከብረው። የሆነ ስታንዳርድ ተሰጥቷል። እሱ እኮ ነው ችግሩ። አሁን ስታንዳርዱ ነው ችግሩ። ገብቷል? ያ ስታንዳርድ ኦልሬዲ ፋይናንሻሊ በጣም ሃይ። እስቲ እንትን ላይ ሶሻል ሚዲያ ላይ የምታየው ነገር ነው። በቃ ፐርሲቭ የምታደርገው ነገር ሶሻል ሚዲያ ላይ በአካባቢ ዙሪያህን የምታየው ፐርሲቭ የምታደርገው ነገር አየኸው። እሱን ከየት ያገኘው? እሱን ያወራውን ነገር ከየት ነው? ጭንቅላት ውስጥ ቫላንታይንስ ዴይ ሲባል ሳወራ እሱን ይመጣል። አይደለም ብቻ ማን ነው ኢቭን አሁን ራሱ ቫላንታይንስ ዴይ ስለው ልጁ ጭንቅላት ላይ የመጣው እንደዛ መሆን አለበት ብሎ ነው። which means ኦልሬዲ የሆነ ስታንዳርድ አለ ሁላችንም ጭንቅላት ላይ ተቀመጠ ማለት ነው። ልጅቷን እንደዛ ሲያገብር ያየው ማን አንድ የሆነች ነገር እሳነ ቢሆን አይተሃት ይሄ ነው ቫላንታይንስ ዴይ ብል ሚል ግንዛቤ ነው። ልጅቷን ማለት ነው ኢማጂን ነው አንተ አንደኛ ኦልሬዲ ሪሌሽንሺፕ ውስጥ ስላሉ ቫላንታይንስ ዴይ አንተ ጉዳይ ስላሉና ያን ያህል ዕውቀት የለም ጭራሽ አላቂ እሷ አይደለም ሪሌሽንሺፕ ውስጥ ነው ማለት ነው አይደለም። ኦልሬዲ አሁን ሪሌሽንሺፕ ውስጥ ሆነ ምን ያህል ልትይው ትችላለች? እሷ ምን ያህል ስለዛ ነገር ልትይሻል? ቀኑ ደርሷል ኤክስፔክት የምታደርግ ከሆነ ስለዛ ነገር ምን ያህል ፎቶ ፔጅ ላይ ይቅርታ ማለት አይደለም ያለ ይቀራል። በቃ አሁን አንተ በዛ ብቻ አንተ ማድረግ የለብህ። አንተ የራስህን በቃ ማሰብህ ነው ሊቆጠር የሚገባው። እሺ እንዴት አድርገህ ታከብረዋለህ ማለት እንዴት አድርገህ በራስህ በወጪ የሚያዋጣህን ነው እኮ እንዴት ነው ማለት ከዛ ስታተስ ከወጣ እኮ ችግሩ እኮ በጣም ስታተስ ምናምን ብሎ ነው ይልክ በቃ አሁን እሷ ላይክ እንደ እንትን አድርገህ እያሰብኳት ነው። እሷ እንደ ጎል ሊገር እያደረክ እያሰብኳት ነው። ምክንያቱም ግዴታ ያን ትጠብቃለች እያልክ ነው። ሀሳቡ ሊኖራት ይችላል፣ ግን ደግሞ በቃ እስከወደደች ድረስ በቃ በዚህም ነገር ልትደሰት ይገባታል። አንዲት እንስት እንዴት ነው የምትተዋወቁት? እንዴት ትተዋወቃለህ? እስቲ ባያችሁት ነገር እንዴት ነው አንዲት ሴት እንዴት ነው ወደ መተዋወቅ ከዛ ወደ ሌላ ነገር ሊያድግ የሚችለው? እንዴት ብትተዋወቃት ነው? እንዴት አፕሮች ብታደርጉት? በቃ ኢማጂን ማድረገው ነው። ከዛ ካፌቴሪያ ስገባ ምናምን ጥግ ላይ ከሩቅ ትታይኛለሽ ምናምን አለ። ከዛ በኋላ እሷ ጋር ሄድና ያታለሁ። ከዛ ካየኋት በኋላ እሙዬ እንዴት ነሽ? እሙዬ እሺ እጩኜ ብትሆኝስ? አይ ቦይፍሬንድ አለኝ። ያው ቢዝ ዶንት ስቶሪ እኔ ባለው ቦይፍሬንድ አለኝ እኔ እንደዛ ነው ኢማጂን ማድረገው ኢማጂኔሽን ሰው አይደለም። ኢማጂን ካላረኩት ሪል ላይፍ አላረኩት እና ኢማጂን ማድረገው ነው። ብገባ እንዴት እስቲ ምን አይነት ሀሳቦች ይመጡልሻል? አሁን አንተ አሁን ያስፈልገኛል ብለህ ብትነሳ ምን አይነት ሙቮችን ልታደርግ ትችላለህ? እንዴት አድርገህ ልትሞክር ትችላለህ? በቃ አሁን እንዳልኩህ ነው። ሌላውም የራሱ አይዲያ ሄደህ በአካል አፕሮች ታደርጋታለህ ነው ልጅቷን። ሄደህ የትም ብትሆን ሄደህ አፕሮች ታደርጋታለህ። የትም ብትሆን ሳይሆን ካፍቴሪያ ሆነ አለባት ቦታው ከተመቻቸ ነው። ይሄ ሲናሪ ልፍታራ በየ ነው። ገባኝ
ምን አይነት ቦታ ምን አይነት ሁኔታ የሚመች አንተ በቃ አንተ ይሄ አይዲያል ኮንፈርቴብል ግቢ ውስጥ እኮ ነው ግቢ ውስጥ አሁን የት ነው ዶርም አይዳ አታገኝ ውጪ ላይ መንገድ ላይ ምናምን መንገድ ላይ አስቆመ ከባድ ለምሮ እንደዛ የሚያደርጉ አሉ ለየሰው ይለያያል እኮ አንተ ምን አይዲያል ሲቹዌሽን አሁን በቃ ኮንፋይንድ አሁን ሐሳብን ሰብስበህ ማውራት የሚችልበት ቦታ አይነት ነገር እኮ የት ግቢ ውስጥ አሁን የት ትመጣለህ? አሁን እኮ አልኩህ አሁን ለምሳሌ ኤልቲ አሁን ለብቻ ሰክሉድ የሆነ ቦታ አለ። ኦኬ ዛው ታገኝ አሁን አፕሮችም ለማድረግ ይቀላል። አፍተር ማሱም ኖርማል ነው የሚሆነው። ለምሳሌ ማንም አየ ቦይፍሬንድ አለኝ ምናምን ወንድሜ ነው የሚባሉ ነገሮች ቢኖሩ ተዘርፋለህ ከሰው ቢያንስ ጆሮ ቢሰሙ ይሻላል። በሰው በሳሙ ከምትታይ ኧረ ግን አብዛኛው ጊዜ እንደዚህ ሶሻል ሚዲያ ላይ ኢንስታ ላይ ወይ የሆነ በቃ ሶሻል ሚዲያ ላይ ምናምን ታወራለህ። አፕሮች ማድረግ እሱ ላይ ቀላል ነው። አፕሮች እዛ ላይ ታወራለህ። ከዛ ያው እሱ የሚቀለው ለምን ይመስላል? በቃ እንትን ቆይ አለመታየቱን ግን ለምንድን ነው የምንፈልገው? ለምን ድፍረት የሚሰጠን አለመታየት? ለምን ድፍረት የሚሰጠን? አንደኛ ኢንትሮቨርት የሆኑ በቅለግ እንዲህ ለማውራት አንድ አዲስ የሚያወራ ሰው የአብዛኛው አፕሮች እንደሱ ነው። ሁሉም ሰው የሚጠቀመው እሱን ሜትር ነው። እሱማ ነው። ግን ለምንድን ነው አለመታየት? ለምንድን ነው ራሳችንን ለመሆን አለመታየት? ለምንድን ነው አሁን እንዳልኩ ማለት አሁን ያልኩ ነገር አሁን ያልኩህን ሂደህ ብትጠይቃት አፍተር ማለት ነው ያው እንዳልኩ ማለት ነው። ግን ያንን ነገር አንደኛ ሪፕሬሽን ነው። ሁለተኛ ደግሞ በቃ ኮምፎርታብል ሆነ ላታወራ ትችላለህ። በቃ አንተ ፈርተህ ሊሆን ይችላል ምናምን ነገር ሲቹዌሽኑ ላይ መቼ ይችላል እንደ ሩቅ ሰው ነው የምትታየው። አሁን እዛ ጋር ምንም ብታወራ ነገር መጀመሪያ ትረስትን ጌን ካላረክ መቼም ግን እኔ እንጃ ማለት አሁን እኔ እስቲ አስቡት የሆነችን ልጅ አፕሮች ታደርጓት ኦንላይን ሆናችሁ የሆነችን ልጅ አፕሮች ታደርጓት እኔ በአካል አፕሮች ከምታደርጉት አንፃር እኔ የሚመስለኝ ማለት ነው ያኛው እንደ ቀልድ የሚታያት ይመስለኛል። ሶሻል ሚዲያ ላይ ቴክስት ስታደርጓት ወይ እንደ ቀልድ ወይ ደግሞ ገብታችኋል እንደዛ ይመስለኝ። ምክንያቱም እናንተ ሜቢ የእውነት ፊሊንግ ሊኖራችሁ ይችላል እኮ ግን ምንም ነገር ብትሏት ምንም ነገር ብትወራት ምንም ነገር ብትጽፉላት እኔ እንደ ቀልድ ፐርሲቭ የምታደርገው ይመስለኛል። እሱም በአንተም እንደኛም እኮ እንደዛ ነው እነሱም ስለዚህ ዋይ ላይክ ስለ ታርጌታችን ልጅቷን ያንተ ማድረግ ከሆነ ማለት ዞር መጨረሻ ላይ በአካል መገናኘታቸው ይቀርማል። የተወሰነ መንገድ ሊሰጥ ይችላል ሊያመቻመችል ይችላል። ምን ትላለህ? ኦንላይን ይሻላል ሴቷን አፕሮች ማድረግ ወይስ በአካል ሄደው ወይስ በቃ ኤግዛጀሬትድ የሆነ ሲን ነው የምትፈልገው? ለምሳሌ ተጋጭቶ ምናምን እድሉ ምንድን ነው? ማነው እድሉ? ልጅቷን ካለሽ ሌላ ምን የምታየው ነገር አለ? በአካል የሚቀል ይመስላል። ዋይ ለእኔ ከባድ ከሆኑ ጥያቄዎች ማለት የታባዱ ማቅ አካውንቴን ጌት አገኘው ያነው ማቀ እሺ አካውንቴን ጌት አገኘው እኔ የትም ላገኘው ከተመቸው አዛ ነው መንገድ ለዚህ ከፊት ለፊት ሄደ ከሆነ ግን የነው ማቀብ አላት አሁን አግኝተህ ተፈራ የነው ማቀብ አሁን ይሄ አዛ አንተስ ከዛ ደግሞ አዛ መልስ ስመልስ ማለት ግን የነው ማቀብ አዛ መልስ ብሎ አዛ የፈለግከው ማድረግ አትችልም። እዚህ ጋር ግን ሪጀክት ካደረገች ማለት በቃ ሀገር ተምረህበት አልፈዋል። ግን ማለት አሁን እኮ የሚያስጠላው ኢሞሽናል ዳሜጅ ያጋጥምሽ ነው። ዛሬ ኢሞሽናል ተሰበሰበት አሁን ሲያስቡ ሴንትራል ሂደ ምናምን ልጅቷን አፕሮች አድርጋት ምናምን ኤቭሪባዲ ላይክ ሪጀክት አድርገናል እየሳቁ ምናምን ነገር ላይክ እስኪ ራስን ኢማጂን አድርገውና ከዛም በኋላ ሌላ ስንት ነገር አድርጋችሁ እንደ ሰው ይለያያል። ሌላ ስንት የሚያሳፍር ነገር አድርጋችሁ ሪጀክሽን ሙሉ ያሳፍር እንደ ሰው ይለያያል። የሰው አክሴፕታንስ አይደለም እኮ ሁላችንም ማለት ነው። ሪጀክሽን እኮ ማለት ግን ሳይት ውስጥ ነው የምኖረው አይደል? የሰው አክሴፕታንስ ነው ዋናው። እስክትለምደው ነው ወጉ ነው ደግሞ ለወንድ ልጅ ወጉ ማለት ሪጀክት ማድረግ ባሉ ማለት ነው። በቃ ሪጀክት ደረግ ግን ስለዚህ የሆነ ቀን
ያለ ቀን ይሳካል። ዋይ ግን ለምሳሌ ሞክሩ ይሳካላችሁ ነው እኮ ልጨርስ። የሰው አክሴፕታንስ ነው። ሰው ሰዎች ሞክሩ ይሳካለት አለ። ብዙ ጊዜ ሞክሩ ማለት ዲት አለ አይደለ? ኖርማል ዲት እስከዛሬ ይዘው ስትወጣ የነበሩ እሱን ማለት ነው። ስም ሰጠው በቃ አለቀ። በቃ ያንቀው ለምሳሌ ቫላንታይን ዴይ ብላ ስም ሰጠው። በቃ ኦኬ ቫላንታይንስ ዴይ እስከዛሬ ወክሳረ ከነበረ ቫላንታይንስ ዴይ ነው። ቫላንታይንስ ዴይ የሚለው የሚቀይረው ከሁሉም የሚቀይረው ነገር ማለት ነው። ይሄ ማለት እንትን ቫላንታይንስ ዴይ ማለት ሁሉም ቀን የምትወጣው ዴት ግን ግሎባላይዝድ የሆነ ሁሉም ሰው አብሮክ የሚወጣበት ነው። ምንም የለው ምንም ሁሌ ቀን ወክን ይዣት ሞተው ለቫላንታይንስ ዴይ ወንድ ነው ትክክል። እስከዛሬ እንትን ከሆነ እስከዛሬ ወክ ከሆነ የነበረው አችልም እኮ አይደለም። በቃ የፈለግከውን ታወጣና ጋይስ ላውራበት። እስከዛሬ ይዛ ስትወጣ የነበረው ወክ ከሆነ ማለት ነው። አሁን ደግሞ ቀይ ለብሳችሁ ወክ ትወጣላችሁ። አለቀ በቃ እሱ ምንም ሌላ ምን ሳይሆን ታረጋለህ። ስም መስጠት እኮ ነው። ታረጋለህ ነው አይደለም? ካልኩ በራስህ ሴናሪዮ እኮ ነው ይመጣል። ታረጋለህ እኮ ነው አይደለም? በራስህ ሴናሪዮ እኮ ልክ አይደለም እኮ ምን ሆነ እኮ እንደዚህ ማድረግ አትችልም እኮ። ለምን ደሞ አትችሉ? ወኪዛት ወጣ ልጅቷን ቫላንታይንስ ዴይ ፍራ ነው እንዴ? አሁን ልክ ኦሬዲ ነው ቀይ ለብሳል። ይሄ እኮ ማለት ነው ከእናንተ ጋር ቀይ ለብሳል። ኦሬዲ ነው ሴት ያረከው ስታንዳርድ አለ። በቃ እሱን አውጣ ነው እየተባለ አንደኛ ነገር ማለት ነው። አንደኛ ነገር በራስህ ስታንዳርድ መኖር ያለበት ግዴታ እኮ ማለት ነው። ግዴታ ያለው ማለት ነው። የትኛውም አይነት ስታንዳርድ ያስቀምጥ ለቫላንታይንስ ዴይ ኤክስፔክት የምታደርገው ብዬ ማስበው ማለት ነው። የሆነ ሶሻል ሚዲያ ላይ ስታይ የነበረው ጓደኞቿ ሲነግሯት የነበረው እህቶቿ ወንድሞቿ ሲያልፉበት የነበረውን ስታንዳርድ ነው። እህቷ ያለፈችበት የተስተካከለ በኒስታ ስታንዳርድ ከሆነ አላውቅም። ኖርማሊ አብዛኞቹ ሴት አንዲትን ሴት ዘመታ ማስፒክ አርጋት ሆነች እስቲ ቫላንታይንስ ዴይሽን እንዴት ታደርጋለች ብለህ ብትጠይቃት ማለት ነው በማታ ቀይ ለብሼ ወክ አደርጋለሁ ብላ አትነግርህም። ገብቶሃል አይደለ? ከቦይፍሬንድሽ ጋር እንዴት አድርገሽ ቫላንታይንስ ዴይ ልታሳልፊ ትችላለሽ ብለህ ብትጠይቃት ጀስት ትችላለሽ ብትላት ማለት ነው ምንድነው የምትመልስልህ ነገሮች የሆነ ሶሻል ሚዲያ ላይ ያየችው ወይ እህት ወንድሞቿ ወይ ጓደኞቿ የነገሯትን ነገር ነው እንጂ የቦይፍሬንዷን አካውንት በአንተ ሲናሪዮ ሁሌ ቫላንታይንስ ዴይ ላይ ምንድን ነው የሚደረገው? ምንድን የሚደረገው ያን ቀን ምንድን የሚያደርጉት በቫላንታይንስ ዴይ? እኔ እንግዲህ ሶሻል ሚዲያ ላይ ያየሁት ሶሻል ሚዲያ ሳይሆን በቃ እኔ እሱ ወተካካለ አላውቅም። እኔ እኮ እንደ መናገር አይደለም ሌሎች ሰዎች ታውቃለህ፣ ሌሎች ያወጡ ሰዎች አይ ሌሎች ያወጡ ሰዎች አይታል ባለ በሌላ ነገር ምን ከራከሩ እኮ ማለት ነው እንት አይቻልም። መጀመሪያ የምትከራከረው ማለት ነው ያን ነገር ታውቃለህ፣ ሁሉም ሰው ያደርጋል ብለህ የምታስበው። ከዛ ስቴሪዮታይፒክሊ ሶሻል ሚዲያም ላይ ያየው ሰዎችም ሲያደርጉ አየህ አደባልቀ ማለት ነው። ምንድን ነው የሚያደርጉት? እሺ መጀመሪያ ማለት ነው ልጅቷ ጋር የቀጠርካት ቦታ ምን ይዘህ መሄድ አለብህ ማለት ነው። የሆነ ፓኬት ኦፍ ቾክሌት እና የሆነ ሬድ ሪቨር ምናምን ያለው የታሸገ ነገር እኔ ጭንቅላት ውስጥ ይመጣው። ከዛ የሆነ ሮዝስ ምናምን ነገር ጠቅልሎ ምናምን ነገር ይዘህ ትሄዳለህ። ከዛ ልጅቷን ትሄድና ማለት ነው ይዘህ ትሄድና የሆነ ራት የሆነ ሆቴሉ የሆነ ነገር ይችላል የሆነ ፋንሲ የሆነ ፕሌስ ሊሆን ይችላል። ብቻ የሆነ በጠረጴዛ ዙሪያ ፓስታዛችሁና ወይ ተቀርቶላችሁ ቁጭ ብለህ እሱኛ ላይ ዳትስ ዋራ ኢማጂን ማድረገው ነገር ነው ጭንቅላቴ የሚመጣው ነገር ፓስታ ምናምን ታዞ እሱን የበላችሁ ወይ እየጠጣችሁ ስታወሩ ነው። ጨርሰው እኮ እንዴ አራት በሉ ዘማና ወላ ብሮተ ብቻልቴ እኔ ቫላንታይንስ ዴይ ሲባል ክላስ ሲመጣ በቃ አልኩህ እኔ እንደዚህ ቀይ የተለበሰው እኮ በሪዝን ነው ነገረኛ። የቫላንታይንስ ኢትዮጵያ ውስጥ መምጣቱ ራሱ ማለት ትክክልም ሊሆን ይችላል ላይሆንም ይችላል። አሁን አንተ ያልከው ነገር ማለት ነው የውጭ ፊልሞች ላይ ስትሬት አፕ የሚደረግ ነገር ነው። ፊልም ላይ የምታየው ነገር ነው። ከዛም ነው የወሰድከው። ከየትም አየሁት አይደለም ብዙ ጊዜ የሚደረገው። ከዛ በኋላ ቢውል ያደረገው አንተ ውስጥ ምንድነው ይሄ ነገር እንዴት እንደዚህ ነው ቫላንታይን እንደዚህ ነው። ኢትዮጵያ ውስጥ ነው የምንኖረው። እዚህ ሽሮ በልተን ያደግኩት ሱኒ ማቋ እና ታዲያ
እሷ ኢትዮጵያ ውስጥ እሷም አይፈጭም። እሱ ከየት ነው የምታመጣው? ፊልም ከሆነ እኮ ማለት ቤት ራሱ ኤክስትራቫጋንት የሆነ ነገር ነው የሚያደርጉት ማለት ነው። ዴት ምንድን ነው? አይዲያል ዴት ምንድን ነው? ንገረኝ። አይዲያል ዴት ንገረኝ። ንገረኝ። ጀስት አሁን እኔ ነገርኩህ። ቫላንታይንስ ዴይ እንኳን ኖርኩትም ግን ነገርኩህ የሚመስለኝ ኖ ፊልም ላይ እንደምናየው ከሆነ እኮ ማለት አሁን አንተ ያደረገው አሁን እኔ እኮ ሪያሊስቲክ አወርደው ነው እያልኩ ያለሁት እኮ በቃ እዛ ሙቪ ላይ ብታየውን ከዛ እሱን ወደ ኢትዮጵያ አምጣው ወደኛ የነገርኩህ ያለሁት እኮ አሁን ኬት እውነት ነው ማለት እኮ ግን ማለት ነው። ፓስታው ትዝ ይላል። የት እንዳየት እዛ ይላል። ግን እኔ በቃ ጀስት ጭንቅላቴ ላይ የምስለው ነገር አሁን ለምሳሌ ማለት የአባን ባላቀው እና ዝም ብዬ በድምፅ ብቻ ባቀው እና የአባ ምን አይነት ሰው ይመስላል ብትለኝ እሱ እኮ ለምሳሌ ግን የሆነ ምስልል ነገር አለ። እንደዚህ አይነት ሰው ይመስለኛል ከድምፁ ወይም ከሆነ ካነጋገሩ ከባህሪው ተነስቼ ይሆን ይችላል። እንደዛ ቫላንታይንስ ዴይ ስትለኝ እኮ አሁን ኬታ መጣው ብትለኝ እኮ ሜቢ ቸኮሌት የሆነ ሰዓት ላይ እኮ አይቼ ሊሆን ይችላል እኮ ግን አራሱስ ግን ጀስት እነዛን ነገሮች ገጣጥሜ ጭንቅላት ውስጥ ቫላንታይንስ ዴይ ስትለኝ ጭንቅላት ውስጥ ሊመጣ የሚችለው ምስለው ነገር እነዛ ነው። አንተ ፈርስት ዴት ብዬ የሆነ ዴት ስለ ጭንቅላት ውስጥ ዴት እንዳልኩ ይመጣልህ ነገር አለ። ምስለው ነገር እሱ ነው። አንተ ዴት ስለ አሁን ፊልም ምናምን የሚለውን እርሰውና ዴት ስልክ እሺ፣ አሁን የትኛውን ዴት ላይ ፈርስት ዴት ሊሆን ይችላል፣ ከዛ በኋላ ያሉት ዴቶች ሊሆን ይችላል። የትኛውን ዴት ነው አሁን ራሱ ነው የትኛውን ዴት ነው ፈርስት ዴት የሚለውን ራሱ ይሄ እንትኑን ፈርስት ዴት፣ ቀጣይ ዴት ምናምን የሚባሉት እነዚህ ክፍልፋዮችን ራሱ ኬን ያመጣ ነው። ፈርስት ዴት አሁን ፈርስት ዴት ዋና ሀሳብ ነው። ቆይ ኖ ሰማኛ ይሄ ማከፋፈል አይደለም አይነቶቹ ነው የተለያዩ አይደለም። ኖ ልቀቅ አይነቶች ፈርስት ዴት ዋና ፐርፐሱ ምንድነው? ዋና ፐርፐሱ ለመተዋወቅ ለመግባባት። እሱን አሁን ሲኒማ ሄደህ ታደርገዋለህ። ለምን ሲኒማ ያልተመረጠ ኖ ሲኒማ ሄደህ ታደርገዋለህ። ሲኒማ ምንድን ብታደርገው ፊልም አይተህ ብትወጣ ነው። ለፈርስት ዴት ግን ዋና ፐርፐሱ ምንድነው? መተዋወቅ፣ እርስ በርስ ታወራለህ። ከዛ በኋላ ከተመቸ ነው ሰከንድ ሰርድ ምናምን እያልክ እሺ። ሰርድ ዴት እንዴት ነው? በቃ ከተላመዳችሁ በኋላ ሰርድ ዴት ወይ ፎርዝ ዴት ልትሆን ይችላል። አምስተኛ ዴት በለው እንዴት ነበር? እንዴት ሊሆን ይችላል? አንተ ንገረኝ። ጀስት አይዲያ ነው ንገረኝ። ዴት ንገረኝ። እኔ ቆይ እዚህ ጋር ማለት ምንም አይመጣልህ ጭንቅላት ውስጥ ምንም አይመጣልህ። ምን በቃ ባዶ። አንተስ ምን ይመስላል? ምን ይመስላል? አምስት ይልስ በቃ አምስት ነው። ልጅቷን ካወቃት ከደመርካት በኋላ ምን ይት ይችላል? ዝም ብዬ የማስበው ኢማጂኔሽን ምን ያግር ሜቢ በቃ የሆነ ቦታ አይ እሱ ደግሞ ፈርስት ሲኒማ ኬንያ ዩ ብላም በቃ ጀስ ተፈጠረ። ሲኒማ የሚባለው ነገር ተፈጠረ። አይደለም እሱ አይተሃል እኮ ግን ስጠይቀህ ኢማጂን ያደረገው እሱ ነው። በቃ እሱን እኮ የምልህ አንተስ ምለው ማለት ነው። ከኔ አሁን የሚለየው ማለት ነው ፈርስት ዴት በኋላ ዴት ያስፈልጋል። ሄንጋውት ነገር በቃ እንደ ኖርማል ነው። በቃ ከዛ በኋላ እኮ የመጀመሪያዎቹ 2-3 ናቸው መተዋወቅ። ያን እንደ ዴት አድርገው ምንም በቃ አባቷ ጋር ሲጀመራሽ ማለት ነው አያስፈልግም። የገጠሩ ልጅ ነበር ውሃ ይዛ ምናምን ስትሄድ ትከተላታለህ። እኮ ዴቱ እኮ ነው ምን ማለት ልክ ስታልፍ ባነጋ ስታቀል ፈርስት ዴት ብዙ ጊዜ የሚሆነው ለምሳሌ ኮፊ ራሱ ሊሆን ይችላል። የምትገናኘው በቃ ቡና እየጠጣ ማውሪያ መታወቂያ ቦታ ነው መሆን ያለበት። ሌላ ይሄ በቃ እንትን መሆን የለበት። ሲኔማም ካረከው ምንም ከእሷ ጋር ሳትግባባ ነው የምትመጣው። እንደዚህ ይሄ ቦሊንግ ምንም አርኬድ ምናምን እንውጣ ካልክም እንዲሁ ሳታወራ ነው የምትመጣው። እነዚህ አርኬድ፣ ቦሊንግ፣ ሲኒማ ምናምን ለመዝናናት የምትወጣው ነገር የመጀመሪያዎቹ ፈርስት ዴይ ሰከንድ ዴት ምናምን ነገር ግን ለመተዋወቅ ስለሆነ በቃ ፐርፐዙ ቁጭ ብለህ የምታወራበት ቦታ ሞስት ፕሮባብሊ እንዲሁም ብዙ ሰው የማይኖርበት ቦታ ይመረጣል። በቃ እንደዛ አድርገህ ጠቅልለው አሁን እኮ ልክ እኮ አሁን እነዚህ እኮ እንዳለ እኮ ልክ ናቸው። እነዚህ አይዲያዎች እንዳለ የመጡት ግን ማለት ነው የሆነ ቦታ ማለት የሆነ ቦታ ላይ ራስህም አታስበውም። መጀመሪያ ዴት ላይ መውጣት ስትፈልግ ስለ ልጅቷ የሆነ ነገር ማወቅ የምትፈልገው ላይክ ትሆነኛለች አትሆነኝም አይደለም። እሱ ግዴታ ሰው ጋር አይደለም። ቫላንታይንስ ለዴት ከሶሻል ሚዲያ እንዳወጣ ነው ማለት ነው። ለቫላንታይንስ ዴይ ለበጠብጥ ነው አይደለም ከዛ በኋላ ወደ እዛ እንድንመለስ ፈርስት ዴታ
ከዛ በኋላ ያለው ኖርማል ሄንጋውት ካረክ በኋላ እዚች ጋር ቫላንታይን አሪፍ ሆና ትመጣለች። ምን ትሆናለህ? ያንን ሪሌሽንሺፕ እስከዛ ድረስ የቆየበትን እንደ ባህል ነገር ሰለብሬት ማድረግ። ቫላንታይን ጥሩ ነገር አለው፣ መጥፎ ነገር አለው፣ እንደ ሰው የሚወሰን ነገር አለው። አይ ፋይናንሻል የማይፈልግ ሰው ይኖራል። እንደዛ ማለት ነው። ሲጀመርም የውጭዎችን ባህል ነው እኛ ጋር የተገበርን ያለ ነው። በዛ ስታየው ፕሮንስና ኮንስ ሊኖረው ይችላል። ከዛ ውጭ በዚህ ዓለም ላይ ቫይብ የሚጨምር ነገር ነው። አሁን ያለውም የሌለውም ሰው ያንን ባህል በቃ በጉጉት ነው የሚጠብቁ። የሌለውም ብር ነው አይደለም የሌለውም ያለው አሁን አንተ ያን ነገር ላይ ኢንተረስት ባይኖር እንደሆነ አላውቅም። ታውቃለህ፣ ቅዳሜ እንደሆነ ታውቃለህ። ቅዳሜ ነው እስከ ቅዳሜ ይፈልግላል። እስከ ቅዳሜ ስልኬ ላይ እንትን አሁን ምን ኪሪስ ሆንኩ መሰላችሁ? ለቀጣይ ቪዲዮ ምን እናድርግ መሰላችሁ? እንትን አሁን ቅድም ስኖራ ነበር ኦንላይን እንዴት ይሻላል ወይስ በአካል ሄደን ምናምን የሚባለው ነገር አለ አይደለ? ቅድም ዲቤት ስናደርግበት ነበር። እሱን በቀጣይ ቪዲዮ ለምን ቴስት አናደርገው? እንዴት አድርገን ቴስት እናደርገው መሰላችሁ? ተቀየራል። አሁን አንተ እንትን የአካል ዴቱ አይመቸኝም ብለሃል። ስለዚህ ትሞክራለህ። ኦንላይን ዴቱ ብቻ እንደዛ ነው። አይዲያው ምንድነው? አቺ ጥሩ ሀሳብ። ኦንላይን ዴት ይኖራል። ወይም የሚመቸው ሰው ኦንላይን የሚመቸው ሰው ሁለቱም ታረጋለህ። ኦንላይን የሚመቸው ሰው ኦንላይን ይሞክራል። በአካል ይመቸናል ያሉት ሰዎች ደግሞ በአካል ይሄዳሉ። ቪዲዮ ይሰራል ማለት ነው። ፍሬ አፍርቶ ያመጣው ያላመጣው ምን ይሆናል? ወይ እንትን ቅጣት ነው። ምን ወይስ ቅጣት ይሻላል ወይስ ሪዋርድ ይሻላል? ብቻ እሱን እንወስንበታለን። የዛኔ እንወስንበታለን። ብቻ ግን ማለት ነው ቀጣይ ቪዲዮ ላይ የምናደርገው መሰላችሁ ቴስት ይደረጋሉ ማለት ነው። ሪል ይሻላል ወይስ? በቀጣይ ቪዲዮ ጠብቁ። እናመሰግናለን። ኦንላይን እንዴት ይሻላል? ዘጋው እንደ ስፒድ አትዘጋው። ታላፕሉ የለም ግን አለሽ ይሄ እኮ በቃ